እንጂ የኔ በቃ እኔ ብቻ ነኝ ልክ እንትን ሲሆን በአዳም ልኮ ያንተ ሲሆን ደግሞ መንፈስ ቅዱስ ያለበት ኦኬ ባንተ አስተምሮ ሊሆን ይችላል ነው የምትልበትን ቶንና መንገድና አስተምሮ አስተካክል ነው። ሶ ከዚህ ውጪ ብዙ ጊዜ እንትን የሚነሱ ነገሮች አሉ እንደዚህ ከክርስትና ውጭ። አሁን ለምሳሌ ክርስቶስን በተመለከተ ብዙ አይነት አንደርስታንዲንጎች አሉ፣ ብዙ አይነት አስተምሮቶች አሉ። ለምሳሌ ሶፋንያስ ዓለም ያልተግባባው በክርስቶስ ጉዳይ ውዝግብግቦ ወጥቷል። ስቲል ነው ግማሹ ነብይ ይለዋል፣ ግማሹ አልመጣም ይለዋል፣ ግማሹ ደግሞ ሌላ ነገር ይላል። እኔና አንተ ጴንጤ ነህ ኢየሱስን ታመልካለህ፣ እኔ ያመልካለሁ። አለመግባባቶች ይኖራሉ። የግድ ግን ሶፋንያስ በአንድ ጉዳይ መስማማት አለብን። ይህች ሀገር ሌላኛው ችግር ይሄ ነው። በወጡም በቅቅሉም ላይ ተመሳሳይ አቋም ያዝ አለብን። ካልተስማማን በእያንዳንዷ ነገር አንቀጥልም ብሎ ነገር የለም። ባለመስማማት ውስጥ ተስማምተን እንደ ሀገር እንቀጥላለን። የግድ ነው መስማማት፣ ግዴታ አለብን ወይ በአንድ ጉዳይ ላይ መስማማት። በቃ አልተስማማ ማለት አዎ እግዚአብሔር ይስጥልን፣ አንተ ይሄን እንጃው ቀጥል፣ እኔ እንጂ ልቀጥል፣ ፍቀድልኝ። በቃ ኦሮሞ ሬቻ እንዲያከብር ፍቀድለት፣ አፍን አትክፈት እየመጣ በቃ ፍቀድለት፣ መብቱ ነው ይመቸው። አንተ ምን አገባ? ምን የተነካ ያንተ ነው ወይ? በቃ መፍቀድ አለብን። ሰዎችን በአመለካከታቸውና በአስተሳሰባቸው እንዲኖሩ እድል ልንሰጣቸው ይገባል። እንፍቀድ፣ ይኑሩ። አሁን ባለፈው ወላይታ ላይ ውዝግብ ተነስተው ነበር። ጊፋታ አይከበርም የሚል የቃለ ሕይወት ቤተክርስቲያን ከልክላ ነበር ጊፋታን ከዚህ ከእርዱ ጋር ተያይዞ ምናምን። ግን የወላይታ ህዝብ ወጥቶ አከበረ። ይህንን የት ነው መስበክ ያለበት? ቤተክርስቲያን ውስጥ ስበክ አለ፣ የራሴ መስበኪያ ቦታ። ህዝብ ግን በዓሉን ለማክበር ከወጣ በኋላ እንደዚህ አይነት ነገሮችን የህዝብን የሚያስቆጡ ነገሮችን መናገር አግባብ አይደል። ግን ደግሞ እኔ በየትኛውም መድረክ ላይ አሁንም ቢሆን የማወራው ሰው ሁሉ ኢየሱስን ቢያመልክ ደስ ይለኛል። እኔ ኦብሳ ዋቄፈና ነኝ ብሎኛል። ኦብሳን ቁጭ አርጌ ኢየሱስን እንዲያገኝ ይፈልጋሉ። ለምሳሌ ኦብሳ የምሬ ነው። ኦብሳ በኔ አስተሳሰብ ኦብሳ የኢየሱስ ተከታይ እንዲሆን እፈልጋለሁ። ደስታዬ ነው ክርስቶስን ቢያመልክ። ግን ኦብሳ እንዲያመልክ መሰብክበትና ማስረዳበት መንገድ ወንጌልና ወንጌልን ቤዝድ ያደረገ መንገድ ነው መሆን ያለበት። መጀመሪያ የእሱን አመለካከትና አስተሳሰብ አክብሬለት ከዛ በኋላ የኔ እኮ ይሄ ነው በእኔ ውስጥ ይሄ እውነት አለ ተብሎ ብዙ ሰዎች እኮ የተለያየ ሃይማኖት ውስጥ ነው ያሉት። ምክንያቱም አንድ ሃይማኖት ይኖር በአንድ እንኖር ነበር፣ የተለያየ አመለካከት ስላለን። ከዚህ ውጪ ዝርዝር መረጃ ሲኖረኝ በሌላ ጊዜ ደግሞ እውነትን እንደሚባለው እዛ ቢሾፍቱ የኦሮሞ ልጆች የአባገዳ ልጆች ቢሾፍቱ እሬቻ ሐይቁ ጋር አክብሮ ሲወጡ ሌላ ነገር የሚደረግ ነገር ካለ ካየው ማልሰማ። ለምንድን ነው የሚደረገው? ቱን ውስጥ አለ ወይ ቤቴ ካለው አዎ ካሉኝ በቃ አቆማለሁ። እኔ ህብረት የለኝም። አየህ ህብረት የለኝም። እኔ ህብረት ምንድነው? ከባህሉ ጋር ከሴሪሞኒው ጋር ይወጣል፣ ይጨፈራል፣ እንደዚህ ፈታ ይደረጋል፣ ምናምን ፎቶ ትነሳለ፣ ልብስ ያምራል፣ ፋሽን ሾው አለ፣ የተለያዩ ቀለም ታያለ፣ ምናምን መልክ ታያለ፣ ተፈጥሮን ታያለ፣ የህዝቡን ፍቅር ታያለ። እሱ ነው። ወደዛሽ ጋር ግን አልጠጋም። ለምን? እኔ ኦርቶዶክስ ነኝ። አይወክለኝም፣ አልፈልግም። ግን ሪስፔክት አደርጋለሁ። ሰው የፈለገውን እንዲያምንና እንዲያከብር እፈቅዳለሁ። የሀሳብ ልዕልናን ስለምቀበልና ስለማምን አመሰግናለሁ። ቴንክ ዩ። እንዳትወጣ እንዳልክ ለአንተ እንዴት ወጣ ተናግሮ የሚል ነገር ሰምቻለሁ። ጓደኛ ያለ አጠገቤና በሱ ስልክ እየሰማ ስለነበረ ሰማሁና ተናግሬ መውጣት ፈልጌ ሳይሆን ያውን ይሄ የዋቄፈታ ሃይማኖት ባዕድ አምልኮ ነው ምናምን የሚባለው ነገር እንደ እስራኤል ወይም የመጀመሪያው የመቅደስ አገልግሎት የሰጠው ለእስራኤል ስለሆነ እስራኤል አሁን በክርስቶስ የሚያምን አለ፣ የማያምን አለ፣ ገና መሲሁ ይመጣል ብሎ ማለት ነው። ወይም የብሉይ ኪዳኑን ስርዓት የሚያራምድ አለ፣ የአዲስ ኪዳኑን ስርዓት የሚያራምድ አለ። ኦሮሞ ውስጥ አሁን በአዲስ ኪዳኑም ስርዓት በብሉይ ኪዳኑም ስርዓት በሁለቱም ተቀላቅሎ የሚኖር ሰው ይኖራል። ግን እግዚአብሔር የሰጠውን ኪዳን አይሽርም። በነገራችን ላይ አዲስ ኪዳን ብሉይ ኪዳን ብሎ አሮጌ ኪዳን እግዚአብሔር አልሰጠም። አዲስ ኪዳን ሲመሰርት ነው ያኛው ኪዳን ይሄኛውን አዲስ በማለቱ አሮጌ ተባለ እንጂ ልክ ትላንት የገዛው ልብስ ላይ ዛሬ ሌላ አዲስ ልብስ ስገዛ የትላንቱን ያው ከዛሬው ትንሽ እንትን ብላ አሮጌ ትላለ እንጂ እግዚአብሔር አሮጌ ኪዳን የሚባል ነገር አልሰጠም። ስለዚህ ዋቄፈታ የደንገነት ውስጥ ነው የተጀመረው የሚል ሀሳብ አንስቼ ነው የመጣሁት። ከባይብል ኮንቴክስት ጋር ይገናኛል ስትለኝ ይገናኛል። ወንዝ ዳር የሚሄዱት ለምንድን ነው ብትለኝ ወንዝ ዳር የሚሄደው ኢየሱስ ክርስቶስም ወንዝ ዳር ሄዷል። ሊጠመቅ ወደ ወንዝ ነው ሄደው እንትን አላለም። ስለዚህ ሄዶ የተጠመቀው ወንዝ ነው።
አዳምን እግዚአብሔር ከፈጠረው በኋላ በኤደን ገነት መካከል ነው ያኖረው። አሁን ዮሐንስ ቅድም ሲናገር ነበረ እዛም ሄድክ ተራራም ወጣ ምናምን በቃ ያለ ኢየሱስ አታገኘውም የሚል ሀሳብ ሲናገር ሰምቻለሁ። እሱ አንተ ልክ ነህ። ግድ ግን ያ ሰው አንተ ቸርች መምጣት የለበትም። አንድ ሁለተኛ እናንተ የተራራ ጸሎት እያላችሁ ተራራ ላይ ስትወጡ ጽድቅ ነው። ሌላው ተራራ ላይ የሚያደርገው ሃይማኖታዊ አገልግሎት ኩነኔ የሚሆንበት ምንም ምክንያት የለውም። ተው ተራራ ላይ የምትሄደው አንተ ኢየሱስ እዛ ስላለ ወይም የሆነ ነገር ስላለ አይደለም እኮ በጥሞና አንድ ሆነ ተሰብስበ ልታመልክ ነው፣ ፈጣሪ ልታመሰግን ነው። ስለዚህ ይሄም ህዝብ ተራራም ይውጣ ወንዝም ይውረድ በትክክል ፈጣሪውን በአንድነት የሚያመልክበት ቦታ እስከሆነ ድረስ እናንተ ጋር ሲሆን ብቻ ጽድቅ የሚሆንበት ጉዳይ የለም። አንደኛ ገና ነው። አሁን እኮ ገና ክርስቶስ እኮ ሲመጣ ነው ትክክል አንተ ትሆን አትሆን ራሱ የሚታወቀው ሲመጣ ነው። አሁን በገባ ልክ ጳውሎስ እንዳለው ሁሉም በገባው መጠን ይመላለስ እንዳለው ነው። ከዛ ውጪ ዛፍ ቅቤ መቀባት ብትል ምናምን ብትል አብርሃም በመምሬ አድባር ዛፍ ስር ተቀምጦ ነበረ 2 መልአክና እግዚአብሔር ወደ ቤቱ የመጡት። ስለዚህ ይሄም ኮንቴክስት ይሄዳል። በብሉይ ኪዳን አስተምሮት ውስጥ በተለይ በብዙ አሁን ለምሳሌ በኦሮሞ የሚያመሳስለው ልንገርን የኦሮሞን ይሄን የዋቄ ፈታን የኢሬቻን ባህል ራሱ ከመጽሐፍ ቅዱስ ጋር የሚመሳሰልበት ብዙ ነገሮች አሉ። ስለዚህ ወንዝ ዳር የሚሄዱበት ምክንያት የሆነ ወንዙን ለማምለክ አይደለም። አሁን ወንዙ ውሃው ቅድም እንዳላችሁት ውሃው መቀበሪያም ነው መነሻም ነው የሚለው እሱ ኮንቴክስቱን የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚለው ቃል ነው። በቃሉ ላይ ሰፎ ነበር። እግዚአብሔር ቃሉን ሲናገር መንፈሱ ለእግዚአብሔር ቃል ሕይወትን ይሰጠው ነበረ። እግዚአብሔር እንዳለው ይሆናል ነው ኮንቴክስቱ እና ውሃው እንደየኮንቴክስቱ ነው እንጂ መጥፊያህም መዳኛህም ይሆናል። ለምሳሌ ቃሉ መዳኛ ነው፣ በውሃ ይተረጎማል መጽሐፍ ቅዱስ ላይ። መጥፊያም ደግሞ ይሆንበታል። ልክ እንደ ኑህ ቦታ ስትወስደው ውሃ ያጠፋበትን ነገር ትንትላል እንደ አውዱ ነው የሚሆነው። ስለዚህ የኦሮሞን ይሄ አሁን ዛፍ ቅቤ ቀባ ምን አለ እንትን መስዋዕት ሰዋ የሚለው ነገር ከብሉይ ኪዳን ቅድም እንዳልኩት እስራኤል ውስጥ አሁን በክርስቶስ ያመናለ በክርስቶስ ያላመናለ። የሚያምነው በመንፈስ አገልግሎት ያምናል፣ በመንፈስ ያገለግላል። የማያምነው መሲሁ ገና ይመጣል ብሎ የሚለው ደግሞ የኦሪትን መስዋዕት እየሰዋ ነው የሚቀጥለው ማለት ነው። እግዚአብሔር ለዛም ሕዝብ የገባውን ኪዳን አልሻረም፣ ለዚህ ሕዝብ የገባውን ኪዳን አልሻረም። ስለዚህ የአዲስ ኪዳንን አምልኮ ግን ኢትዮጵያ ውስጥ ከገባው ከየትኛውም ሃይማኖት በፊት የዋቄ ፈታ ሃይማኖትን የጀመረው ከጴንጤውም ከማን ኢየሱስ መጥቶ ይሄንን ነው የደገመው። እግዚአብሔር መንፈስ ነው አለ፣ የሚሰገርለትን በእውነትና በመንፈስ ነው አለ፣ አይታይም ነው። ዋቀ ጉራቻ ሲባል ባንዲራው ጥቁር ነው ምናምን ያለ ሰው አለ እዚህ ጋር ቀደም ስሰማ። ዋቀ ጉራቻ ሲል እግዚአብሔር መንፈስ ነው አይታይም። የማይታይ አምላክ የሚለውን ነው በኦርቶዶክስ ቤተክርስቲያን ክር አንገት ታስሮ ጥቁር ቀይና ነጩ የሚታሰረው። ጥቁሩ የአብ ምሳሌ የማይታይ አምላክ ነው። ነጩ የመንፈስ ቅዱስ ምሳሌ ነው። ቀዩ የክርስቶስ የቤዛነት ምሳሌ ነው። ስለዚህ የምታደርገው ነገር እያንዳንዱ ነገር ይሄ አባገዳ ባንዲራ ራሱ የአብ የወልድ የመንፈስ ቅዱስ ምሳሌ ነው ያለው። ስለዚህ ኦሮሞ እንደውም ከየትኛውም ሃይማኖት በላይ እግዚአብሔርን የሚያቅ ዋቃን የሚያቅ ነው። በኦሮምኛ ዋቃ ሲባል ሌላ አምላክ አይደለም። በቃ እግዚአብሔር የምትለው አንተ በአማርኛ ነው ወይ ጋድ የምትለው በእንግሊዘኛ ነው። ስለዚህ የግድ የሆነ ቦታ እንትን ብሎ ተቀምጦ ምናምን አይደለም። በሆነበት እግዚአብሔር መንፈስ ነው፣ የሚመለከውን በእውነትና መንፈስ ነው። ኦሮሞም ዋቃ ብሎ ሲጠራ ስዕል ሳይስል ቅርጻ ቅርጽ ሳይሰራ ሰው ሳይሰራ ያለ ደላላ ያለ አማላጅ ነው። በኢየሱስ በኩል ነው የምትመጣው ወደ አብ የሚለው የኦሮሞ ሕዝብም ሲጠራም የነበረው ዱጋን ኢልሞ ዋቃቲ ብሎ ይናገራል። እውነት የእግዚአብሔር ልጅ ነው ብሎ ነው የሚናገረው። እኔ እውነት ነኝ እንዳለ ኢየሱስ የእግዚአብሔር ልጅ እውነት ነው እንደተባለ፣ ስለዚህ ኦሮሞ ዱጋን ኢልሞ ዋቃቲ ብሎ ነው የሚያመልኩ። ስለዚህ አሁን ይሄ ከኔ በቀር ለእግዚአብሔር ቅርብ የለም የሚለውን የኢትዮጵያ ተረት ትምህርት ቁጭ አድርገን የሚያግባባን ነገር ላይ መምጣት ነው ያለብን። መጽሐፍ ቅዱስ ኢትዮጵያ ውስጥ ሳይገባ ኦሮሞ ይህን ስርዓት ከመጽሐፍ ቅዱስ እኩል ቁጭ አድርጎታል። አሁን መጽሐፍ ቅዱስ እያረምኩ ነው እኔ አርሜ ያመጣዋለሁ። በትክክል ኦሮሞ ሲመጣበት የነበረውን ነገር መጽሐፍ ቅዱስ ውስጥ ያሉትን ነገሮች ቁጭ አድርጌ ማለት ነው እና እያረምኩ ነው መጽሐፍ ቅዱስ። እሺ ካፌ ጨርሷል መሰለኝ። እሺ ዶክተር ጥያቄ ያለው ሰው ካለ መቀጠል እንዲችል አደርጋለሁ። ግን ከዛ በፊት ኬኩን ነው ሀሳብ ያለው፣ ስለዚህ ወደሱ ገባለ ደግሞ
ሚዩትን አንሳ። እንዴት ናችሁ? ደህና ናችሁ? ሶፊ እንዴት ነህ? ሰላም። ከፌ እዚህ ስማቃቸው ከፌ አያና ከፍዬ አያና እንዴት ናችሁ? እንዳልክ ያው በደንብ እንተዋወቃለን። ዶክተር ዱጋንም አውቃችኋለሁ በደንብ ሌሎችን ነው እንጂ ማላውቃቸው። ሰላም ብያችኋለሁ ሁላችሁንም። አከም ጅርተን ነጋ ኬሰኒ ሁንዲ ኬሰን አከም ጅርተን በገቲን ሲንገይ አያና ኬ ጉዳዳፍ በገቲን ነጋ ኑገይ እንዴት ናችሁ ማለት ፈልጋለሁ። ወደ ሐሳቤ ልግባ። እኔ ሐሳቤ ከአያና ጋር አንድ ነው። የአያናን ሐሳብ 100% እጋራለሁ። ኦሮሞ ጣዖትን አምላኪ አይደለም። ኦሮሞ የሞተ ነገር የሚያመልክ ህዝብ አይደለም። ኦሮሞ ክቡር የሆነ ህዝብ ነው። የራሱ የሆነ ባህል አለው። የራሱ የሆነ ሃይማኖት አለው። ክርስትና ከመምጣቱ በፊት እስልምና ከመምጣቱ በፊት ኦሮሞ ነበረ። የኦሮሞ ህዝብ ነበረ። ስለዚህ የኦሮሞ ህዝብ የሚያመልከው አምላክ ነበረው። ልክ እንደ ማንኛውም ለምሳሌ በመጽሐፍ ቅዱስ የአብርሃም የይስሐቅ የያዕቆብ አምላክ ብሎ እስራኤላውያን እግዚአብሔርን እንደሚጠሩት ሁሉ ኦሮሞም ደግሞ የራሱ የሚጠራው ዋቃ የሚባል አምላክ አለው። ኦኬ፣ ያንን አምላክ የማይታይ አምላክ ነው፣ የሚባርክ ነው፣ የሚሰጥ ነው፣ የሚያኖር ነው ብሎ ያምናል። ማንም ያምነው ኦሮሞ ያምናል። በዚህ ሚኒንግ ክርስትናም ባልነበረበት ጊዜ እስልምናም ባልነበረበት ጊዜ ኦሮሞ ነበረ፣ እንደ ህዝብ ነበረ። የኔ አባቶች የአባቶች አባት ወደ ኋላ ምናምን የሚቆጠሩ እኔ አሁን ኬኩን ሐሰን ቡታ ዋቀዮ ዱሎ መልከቶ ጎበና ምናምን ነው ስሜ። ምናልባትም እነ ጎበና ምናምን ከነሱ በፊት የነበሩ የሆኑ ኦሮሞ የሚባሉ ህዝቦች ነበሩ። እነዛ ህዝቦች የሚያመልኩት ዋቃ የሚባል አምላክ አለ። ይሄንን ማወቅ አለብን። ስለዚህ እነዚህ ህዝቦች የዛን ጊዜ ተሰባስበው የሚያመልኩት ዋቃ የሚባለው አምላክ ጣዖት ሳይሆን እዚህ ውስጥ ያላችሁ ክርስቲያኖች እንዲገባችሁ ቀለል አድርጌ ልንገራችሁ። ሰማይና ምድርን የፈጠረ ኦሮሞ ዋቃ የሚለው ኦሮሞ ዋቃ ብሎ የሚጠራው አምላኩ ሰማይንና ምድርን የፈጠረ ምድርን በጥበቡ የዘረጋ ሰማያትን በማስተዋሉ ያጸና በእውቀቱ ጠልን የሚያንጠባጥብ አምላክ is called ዋቃ in ኦሮሞ። በእኛ በኦሮሞ ዋቃ ብለን የምንቀበለው አምላክ ያ ነው። ኦር ደግሞ ክርስቲያኖች ዛሬ እግዚአብሔር የሚሉት፣ ሙስሊሞች ደግሞ አላህ ሱብሃነሁ ወተዓላ ብለው የሚጠሩት ማለት ነው። ኦሮሞ ደግሞ እሱ ዋቃ ይላል። ከዛ በኋላ ኦሮሞ በምን ተዋጠ? በክርስትናና በእስልምና ተዋጠ። ስለዚህ መጀመሪያ አንድ አምላክ አለን ብሎ ተሰብስቦ ሸዋውም፣ ባሌውም፣ አርሲውም፣ ወለጋውም ሁሉ አንድ ላይ ሆኖ የሚያመልከው ያ ዋቃ የሚባለው አምላክ ያን የሚከተለው ህዝብ ክርስትናን ተቀበለ። ቆይቶ ደግሞ እስልምናን ተቀበለ። ስለዚህ አሁን እየቀረ መጣ ነው። ቀስ እያለ ነገርየው ከአምልኮ ባህል ብቻ መሆን ጀመረ እንጂ መጀመሪያ ነገርየው ሲነሳ ባህልም ነው አምልኮም ነው። ግን እኔ አሁን እዚህ ጋር እናንተን መካር ማልፈልገው ነገር አምልኮ የለውም እያልኩኝ አይደለም። ግን የሚመለከው ማን ነው? ዋቃ ነው። ዋቃ ማለት ማን ነው? ሰማይንና ምድርን የሰራ የዘረጋ የዓለማት ሁሉ አምላክና ባለቤት የሆነው እግዚአብሔር ተብሎ የሚጠራው ነው ዋቃ የሚባለው እንጂ ጣዖት አይደለም። ጣዖት ነው ብሎ የሚያስተምሩ የሚናገሩ ሰዎች አሉ። በጣም ነው ማዝነው ነው እነሱ። ምክንያቱም ኦሮሞ ጣዖትን ስለማያመልክ፣ ኦሮሞ ክቡር የሆነ ህዝብ ነው፣ የከበረን ነገር ነው የሚያመልከው እንጂ ጣዖት የሚያመልክ ህዝብ አይደለም። ኦኬ፣ ስለዚህ አሁን ዛሬ ያለው ነገር ምንድነው? አሁን ዛሬ እየተደረገ ያለው ነገር ምንድነው? እኔ በጣም ግን ይቅርታ አድርጉልኝና እኔ ፖለቲካ ምናምን አልችልም። እኔ የስነ መለኮት ሰው ነኝ፣ የታሪክ ተመራማሪ ነኝ፣ የህግ ሰው ነኝ። ዋና ስራዬ ህግ ነው፣ የህግ ባለሙያ ነኝ። ፖለቲክስ እኔ አልችልም፣ ግን ያለውን ሪያሊቲ ነው የምንናገረው። ኦኬ፣ ዛሬ ትላንትና ምንም ነገር ሳይባል ዛሬ አሁን ፊንፊኔ ላይ ሲባል ይሄንን ያክል ጩኸት ማስነሳቱ ያሳዝነኛል፣ በጣም ያሳዝነኛል። ፖለቲካል ኢሹ ማድረግ የለብንም። ይሄ የባህልና የሃይማኖት ጉዳይ ነው። ሃይማኖታዊ ነው ግን ሲባል ግን የሚመለክ ጣዖት የለም። እንግዲህ ከዛ በኋላ ኢሬቻ ከወጣ በኋላ ህዝብ ከተበተነ በኋላ ደም ምናምን ይፈሳል። ቅድም ሲል ነበር አንድ ማን እንደሆነ እኔ እንጃ ዮሐንስ መሰለኝ። እና እንደዛ አይነት ነገር ካለ ኦኬ አይ ዶንት ኖ። መቼም
የአንድ እናትና የአንድ አባት ልጆች እንኳን በሐሳብና በሃይማኖት ይለያያሉ። አንዱ እግዚአብሔርን ይከተላል፣ ሌላው ደግሞ ጣዖትን ማለት ነው። ለምሳሌ አሁን ያዕቆብን ውሰድ። እግዚአብሔር አምላክ እንኳን ያዕቆብን ወደድኩኝ ኤሳውን ጠላሁኝ ብሏል። ኤሳው ከእግዚአብሔር ሐሳብ ተቃራኒ ነበር የሚሄደው። ያዕቆብ ደግሞ በአባቱ በአብርሃም መንገድ ነበር የሚሄደው። ከአንድ ማዕፀን ወጥተው ማለት ነው። ስለዚህ ኦሮሞ ውስጥም ኦሮሞ ሆኖ ያንን ነገር የሚያደርግ የለም ማለት አንችልም። ይኖራል። ግን ኦሮሞ እንዳጠቃላይ እንደ ማህበረሰብ ግን ስታየው ግን የሚያመልከው አምላክ ዋቃ ብሎ ተቀብሎ የሚያመልከው አምላክ ዋቃ ጉራቻ የሚባለው የማይታይ አምላክ ነው። በአይናችን የማናየው፣ በእጃችን ማንዳስሰው፣ የማናሸተው ኦኬ፣ እነዚህ በሴንስ ኦርጋኖቻችን ሴንስ የማናደርገው አምላክ ለማለት ነው እንጂ ጣዖት ማለት አይደለም። በመጽሐፍ ቅዱስም እኮ ማለት ነው በመጀመሪያ ብርሃን ይሁን ከመባሉ በፊት ጨለማ ነበር አይደለም እንዴ? ጨለማ ነበረ። ሶፊዬ መቼም ታግዘኛለህ። ጨለማ ነበረ። ኦኬ። ከዛ በኋላ ጨለማውን በጥልቁ ነበረ። እግዚአብሔር አምላክም ብርሃን ይሁን አለ፣ ብርሃንም ሆነ ነው የሚለው። ያ ማለት እኮ ጨለማ አያስፈልግም ማለት እኮ አይደለም። ግን ብርሃን እንዲኖር ግን ጨለማ መኖር አለበት። ጨለማ እንዲኖር ደግሞ ብርሃን መኖር አለበት። ኦኬ። ይሄ ነው እንጂ ሌላ ከጣዖት ጋር አገናኝተው የሚናገሩ ሰዎች ይሄ በጣም የወረደ ነገር ነው። ስለዚህ እኔ ለምሳሌ ሙስሊም ነኝ ግን ሄዳለሁ፣ አከብራለሁ። ኢሬቻ ለምንድን ነው የማላከብረው? ኦሮሞ ነኝ ከተመቸኝ ማለት ነው። ከተመቸኝ ነገሮች ከተሳኩልኝ ሄጄ አከብራለሁ፣ አክብሬ እመጣለሁ። ሌላ ነገር እዛ ጋር ይደረጋል፣ የሚያደርገው ያደርግ፣ እኔ አይ ዶንት ኬር። ግን እኔ እንደ አንድ ኦሮሞ ግን ባህሌ ነው፣ ማንነቴ ነው። እዛ ጋርም የሚጠራውም አምላክ ደግሞ ሰማይና ምድርን የሰራ ነው እንጂ ጣዖት ይሄ አለ። ወደዚህ አሁን ወደ አርሲ ምናምን ብትሄዱ አሁን የኛ አካባቢ ያለው አርሲ ነው፣ እዚህ ነውና እኔ የአርሲ ኦሮሞ ነኝ እና እኛ አካባቢ ላይ አሁን ወደ አርሲ አቴቴ ምናምን የሚባል ነገር አለ፣ ጣዖት አለ። ጣዖትን እኮ እንትን እኮ የሚሉ እኮ አሉ፣ ኦሮሞች አሉ። ግን እሱ ራሱን የቻለ ሌላ ታሪክ ያለው ነገር ነው። ይሄ ኢሬቻ ግን ከጣዖት ጋር ከባዕድ አምልኮ ጋር ምንም ያገናኘው ነገር የለም። ቆይ እኔ የምለው ግን ውሃ ጋር ሄዳችሁ ለምን ታመልካላችሁ የምትሉ ሰዎች፣ ሳር ለምን ትይዛላችሁ የምትሉ ሰዎች፣ ውሃንና ሳርን ለሰይጣን እየሰጠው አንተ ነህ እንዴ? አንተ ነህ? መጽሐፍ ቅዱስ እኮ የእግዚአብሔር መንፈስ በውሃ ላይ ሰፍፎ ነበር እኮ ነው የሚለው እንዴ። የእግዚአብሔር መንፈስ የሰፈፈበት እኮ ውሃ እኮ ነው። ውሃን እንዴት አድርገህ ነው እንዴ? ኦሮሞ እኮ ሄዶ ውሃ ጋር ሄዶ አምላኩን ቢጠራ ጥፋቱ ምንድን ነው? የለመለመ ሳርን በእጁ ይዞ አምላኩን ቢጠራ ጥፋቱ ምንድን ነው እንዴ? አንተ አመት በዓል በመጣ ቁጥር ሳር እየገዛ አይደለም እንዴ? ክርስቲያኖች፣ ሙስሊሞች አመት በዓል በመጣ ቁጥር ሳርን ገዝታችሁ ቤታችሁ ላይ ትጎዘጉዙ የለ እንዴ? ያ ምንድን ነው? ግሪን ነው፣ መልካምን ነገር ዊሽ ማድረግ ነው እንጂ ከጣዖት ጋር ምንድን ነው የሚያገናኘው? ውሃ እኮ ውሃ ላይፍ እኮ ነው። ውሃ ህይወት እኮ ነው። እግዚአብሔር ውሃን ከህይወት ጋር ነው የሚያገናኘው፣ ከመንፈስ ቅዱስ ጋር ነው የሚያገናኘው። ክርስትና አንተ የምትጠመቀው በውሃ አይደለም እንዴ? ባፕቲዞ ቢባለው ባፕቲዞ ማለት እኮ መጠመቅ ነው። ጥምቀት፣ ባፕቲዞ፣ መዘፈቅ ምን ውስጥ ነው የምትዘፈቁት? ውሃ ውስጥ አይደለም እንዴ? ፕሮቴስታንቶች ጌታን ከተቀበላችሁ በኋላ ውሃ መሞቻ ነው በውሃ አይደለም እንዴ እኮ? ውሃ መቀበሪያ ነው። ውሃ ህይወት ሳይሆን መሞቻ ነው። የምንጠመቀው እንደ አይ እንደዛ ነው። እንትኑን ነው የምልህ ጥምቀት ወንድምዬ። እሺ ወዳጄ፣ አይ ያልኩ ያለው አታበላሸው። እኛ የምንጠመቀው ለኃጢአት ሞተናል ብለን ዓለምን ከዚህ በፊት ያጠፋው ይሁን ምሳሌ እኮ ሙስሊም ስለሆንክ ወይ ቁርአንን አውራ ወይ አትቀላቅለው። አማታውቀውም ውሃ ላይ ሰፎ ነበር አልክ። መንፈስ ቅዱስ አሁን በእኛ ውስጥ ነው የሚኖረው። መንፈስ ቅዱስ በእኛ ውስጥ ነው የሚኖረው። ታጠምቃለህ አይደል እንዴ? በውሃ እኮ መሞቻ ነው አልኩ እኮ። እሱን ነው የምነግርህ። ውሃ ህይወት ማግኛዬ ሳይሆን ለኃጢአት የምሞትበት ነው። ቆይ አንድ ጊዜ ብቻ ቆይ ስማኝ። ይኸውልህ ጥምቀት ማለት እኔ በሚገባኝ በስነ መለኮት አፍ ወርደ አነጋገር አንድ ሰው ሲጠመቅ ማመኑን ኢምፕራክቲስ እየተናገረ ነው። ኢየሱስ እኛን ለማዳን መጣ፣ ወደ ምድር መጣ፣ ከዛ በኋላ ሞተልን፣ ከዛ በኋላም ተቀበረ፣ ከዛ በኋላም ተነሳ፣ ከዛ በኋላም አረገ ብለህ ኢምፕራክቲስ ያመንከውን ነገር የምትናገርበት ስርዓት መሰለኝ።
ያንን ስርዓት ውሃ መቀበሪያ ነው መሰለኝ ሳይሆን ጠይቀና አንተ አታብራራው። አንተ ሙስሊም ነህ፣ መጽሐፉን ጠይቀን አበላሸው። ውሃ መቀበሪያ ነው። ውሃ በክርስትና ውስጥ ለኃጢአት እንካቆይ ችግር የለውም ሳይሆን ይኸውልህ ልንገርህ፣ ውሃ እችን ብቻ ልንገርህ ስላበላሸው ነው ወይ ይኸውልህ ከገባ መጽሐፍ ቅዱስ ውስጥ በትክክል ተናገር፣ ካለበለዚያ መጽሐፍ ቅዱስ ይሄኔ ነው እዚህ ጋር አለው። ገባ ማን ገባህ? ስታበላሸው ዝም አለ። ሆልዶን ራስን የመግዛት መንፈስ መስሎኝ ራስን መግዛት አባቴ። እሺ ወብሳ አይ አላቃተኝ ራስን የመግዛት መንፈስ አለ በኋላ አይደለም ስላበላሸው ነው መጽሐፉን ጠቅሶ ያበላሸዋ ትውልድ እየሰማ ራስን መግዛት እንዴት አቃተኛ ሳናው ቀርተን ነው እየጨርስ። አይ ወብሳ አንተማ መጽሐፍ ቅዱስን እኮ አትወክልም። ማን ነው አሁን ያወራ? ይቅርታ ወብሳ አንተ ለማን ነው ተወካ ያደረገ? እኔ ክርስቲያን ነኝ፣ አንተ ሙስሊም ነህ፣ እኔ ክርስቲያን ነኝ። ከዛ አንተ ቁርአን አውራ፣ ቁርአንን ስጠይቅ መልስ ስጠኝ። አትከተል፣ እኔ ተከተል አይደለም ብሮ። ይኸውልህ የኔ ወዳጅ የኔ ወንድም እወድሃለሁ፣ ተከተል አይደለም። መጽሐፉን ትክክል አይደለም ስተረጉመው፣ ትክክል አይደለም። መጽሐፉ የኔ ነው። እኔ መጽሐፍ ቅዱስ አስተማሪ ስለሆንኩ የእግዚአብሔር መንፈስ ማደሪያ ነን እኛ። ውሃ ላይ አይደለም አሁን ያለው መንፈስ ቅዱስ እኛ ውስጥ ነው። አንድ ሁለተኛ ውሃ መቀበሪያችን እንጂ ውሃ ህይወት ሰጫችን አይደለም። በውሃ ነው ዓለም የጠፋው፣ የአሮጌው ማንነት የሚጠፋበት ነው። ተቀብሯል፣ አሮጌ ሰው ተቀብሯል። በውሃ አሮጌ ሰው ተቀብሯል። ፓስተር ዮሐንስን ለምን ታስቆመው? ፓስተር ዮሐንስን ላውራ እንዴ? ከፍዬ ቆይ አንድ ጊዜ ከፍዬ ቆይ ይሮንተ ቆሜ ይኸውልህ አባቴ ዮሐንስ አንተ በምትለው መንገድ ግዴታ ይጨርስ እሱ ግን አንተ በምትለው ቃል የሚሄድ ግዴታ አለብን አይመስለኝም። አሁን እኔ የምናገረው የራሴን ሳይር ነው፣ የራሴን ስታንድ ነው። አይ ይሄ ትክክል አይደለም ብለህ ሪፊውዝ ማድረግ ትችላለህ። እዚህ ጋር አሁን ለምሳሌ ከፍ ያለውና አያና ፕሮቴስታንት ናቸው፣ ኦሮሞዎች ናቸው፣ ሊያስተካክሉኝ ይችላሉ። ችግር የለውም። እኔ የመስተካከል ችግርም የለብኝም። እንዳንተም አቃለውኝ ብዬም የምታበይ ሰው ማረለውኝ። እኔ ግን ለኦሮሞ ውሃ ላይፍ ነው። በቃ ለኦሮሞ ውሃ ላይፍ ነው። ላይፍ ነው ማለት ምን ማለት ነው? አምላኩን የሚያመሰግንበት አንዱ ሳይኑ ነው። ሄዶ ውሃን የፈጠርክልን ውሃን የሰጠህን የምንጠጣው ነገር ነው። ንጹህ ነገር ነው። ውሃ በራሱ ንጹህ ነገር ነው። እግዚአብሔር የፈጠረው ነገር ነው። ዋቃኛ የምንለው አምላክ የፈጠረው ነገር ነው። ይሄ ምንም ክፋት የለውም። መቀበሪያ ነው ካልክ ለአንተ ትቀበርበታለህ፣ ችግር የለውም፣ መብት ነው። ኦኬ። ለኦሮሞ ግን እንደዛ አይነት ኮንቴክስት የለውም። ኦሮሞ እንደዛ ብሎ አይፈታውም ነው እያልኩ ያለው። ሌላ ነገር ሳሩንም ደግሞ በተመለከተ ኦሮሞ ያስተዋወቀውን ሳር ኦሮሞ ሳሩን ይዞ አምላኩን ያመሰገነበት ያንን ሳር ነው አንተም ገዝተህ ለዓመት በዓል ቤትክ ላይ የምትጎዘጉዘው እያልኩ ነው ያለሁት። ስለዚህ ያንተ ጽድቅ የኛ ደግሞ ኩነኔ የሚሆንበት ምንም አይነት ምክንያት የለም። ዞሮ ዞሮ እንዳለው ማለት ነው። ተውልን፣ ለኛ ባህሉን ለኛ ተውልን። አምልኮም ጣዖትም ይሁን በቃ ለኛ ተውልን፣ እናመልከዋለን። እኛ ችግር የለውም፣ እኛ እንወደዋለን። ጣዖትን ማምለክ ከሆነም የምንጠየቅበት እኔ ነኝ። እኔ እንደ አንድ ሰው እጠየቅበታለሁ። ጣዖትን አምልከሃል ተብዬ እጠየቅበታለሁ። ቴንኪው ጨርሻለሁ። እኔ ያልከውን ሁሉ አልተቃወምኩም። የተቃወምኩት ምንድነው ጥቅሱን ብቻ ነው። ጥቅሱን ስጠቀስ ልክ አይደለም ነው ያልኩት። ተረዳኝ። አጌንስት አድርጌ አይደለም። ለኦሮሞ ውሃ ህይወቱን ስትል ህይወቱ አይደለም በፍጹም ማለት ሳይሆን ለእኛ ለክርስቲያኖች ውሃው ህይወታችን ሳይሆን ህይወታችን የህይወት ውሃ ወንዝ የተባለው መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የሚያድረው በእኛ ላይ ነው ያልኩት። እሱም ብቻ ነው። እኔ ተራ ነው መሰለኝ አሁን ነው። ዶክተር ዱጋ ቆይ፣ አይ ዶክተር ዱጋ ከአንተ በፊት ዶክተር ግርማም ይቀድማል፣ ከፍ ያለውም አልተናገረም። ከዛ ሶስተኛ ነህ ዶክተር ዱጋ እና ከፍ ያለው አይ ቲንክ መልስ አለ። ቅድም ጥያቄም ተጠይቀሃል እና እሱም መልስና ዶክተር ግርማ ነው የሚቀጥለው። ከዛ ዶክተር ዱጋ ጊዜ ትወስዳለህ። እሺ በጣም ቴንኪዩ። በጣም ኖርማሊ የቴዎሎጂውን ነገሮች ቁጭ እናድርጋቸውና አሁን የኢሬቻና ያለውን የባዕድ አምልኮ ጉዳይ ምናምን ስንፈታ ቅድም ተናግሬ ነበር። በጣም ዶክተር ላምጣውና ዶክተር እንግዲህ ጆን ዮሐንስ ወንጌላዊ ዮሐንስ ሲያወራ ሰምተኸዋል። የወንጌል ሰው ስለሆነ በቅርብ ስለማውቀው ለአንተም ምላሽ እንዲሆን አይነት
መጽሐፍ ቅዱሳዊ ይዞታዎችን ቅድም አንተም ዶክተር ከመጽሐፍ ቅዱስ ጠቅሰ የወንጌል አማኝም እንደሆንክ ተናግረህ ከኢሬቻ መሄድ ጋር የሚገናኝ ነገር እንደሌለውና መጽሐፍ ቅዱሳዊውም ተቃርኖ እንደሌለው አንስተሃል። ከዛ በተረፈ ደግሞ ልጠይቅ የምፈልገው የተለያዩ ሰዎች የተምታታበት ነገር አለ። እሱ ምንድነው? መላው የኦሮሞ ህዝብ ኢሬቻን ያከብራል ወይስ የአንድ አካባቢ ባህል ነው የሚለውንም ሀሳብ አንድ ላይ አንሳና ወንጌላዊ ጆን የተናገረውን ሀሳብ ያነሳው ሀሳብ የተቸበትም ስላለ ከእግዚአብሔር ቃል አንጻር እሱ የተናገረበት ሀሳብ ስላለ እዛ ላይ ምስቲ አንተ የምትለውን እንስማ። ደግሞ ዶክተር ቀጥል። አመሰግናለሁ ፓስተር ሶፊ። ቅድም ከመጀመሪያ ቁጭ ብለን ብናወራ ብዬ የጠየቅኩ አንዱ እሱ ነው። ምናልባት አሁን መጨረሻ ላይ ላነሳኸው ጥያቄ ጥዬውም ቢሄድ ለአንተ እንደ አንድ ርዕስ አድርጌ ዝም ብዬ ጥዬ ብሄድ ጥሩ ነው። ጉዳዩ እንዳጠናበትም ሰው ለምን ይሄ ሁሉ ነገር ተፈጠረ የሚለው ዳትስ ላይክ አይ ቲንክ መሰረታዊ ጥያቄው በጣም ትልቁ እሱ ይመስለኛል። እሱ ቢነሳ ብዙ ነገሮችን ያስተካክላል ብዬ አስባለሁ። ምንድነው ይሄ ጩኸት ምክንያት? የዚህ ሁሉ ጥንቅጥ ልክ ጊዜ እየጠበቀ ልክ እንደ ኢትዮጵያ መንገድ ክረምት ሲመጣ እንደሚጣፍ እንደ ድሃ ሱሪ እንደሚጣፍ ሁሌ ወቅት እየጠበቀ ይሄን የሚጮኸው ነገር ጩኸቱ ምንድን ነው? ኮዙ ምንድን ነው? የኦሮሞ ነገር ሲሆን እንደዚህ ከበሮ የሚያስደልቀው የሚለውን እንደው አንተ ራስህ ብትይዘው በጣም ጥሩ ይመስለኛል። ግን እመጣበታለሁ። ትንሽ ነገር ነክቼ አልፋለሁ። ሁሉን ነገር አልችልም። በመጀመሪያ እዚህ አንዳንድ ኮሬክሽኖችን ሰጥቼ ነው ወደ ሀሳቤ የሚሄደው። አንድም ጥምቀት መቀበራ ነው የሚለው ኢትዮጵያ ውስጥ ያላችሁ በተለይ ቤተክርስቲያን ውስጥ ያላችሁ ሰዎች እባካችሁ የበራሳችሁን የቤተክርስቲያናችሁን እምነት ሌሎች ላይ ለመጫን አትሞክሩ። እኔ ሉትራን ቤተክርስቲያን ውስጥ ተወልጄ ያደግኩት የማውቀው ተወልጄ ያደግኩት ሲል በመንፈስ ማለት ነው። በስጋ አልተወለድኩም። እኔ በምድር ላይ የተወለድኩት። ነገር ግን እኔ ጥምቀትን እንዳንተ እንደምትለው አይደለም እኛ የምንቀበለው። በስነ መለኮቱም እንደዛ አይደለም። አንተ የተማርከውን አስተምሮ ሌላ ሰው እንዲቀበል ለማለት መቀበሪያ ነው ብለህ በድፍረት ስትናገር ምናልባት ሌላውን ስለሚያውቅ እኔ እንደውም አንዳንድ ጊዜ አዝናለሁ። በዘፍጥረት ገብተን በራእይ ስለወጣን የአንድን ማህበረሰብ እምነት ለማራከስ በዚህ ደረጃ በዚህ ርቀት ሄደን ከኮንቴክስቱ ተወጥቶ ስብከት ማድረጉ በጣም ተገቢ አይመስለኝም። አንድም ሰው ይመዝነናል፣ ሁለትም ጌታን ያወቅነው እናንተ መካከል ተቀምጠን ድንጋይ መንገዳችሁ ላይ ድንጋይ ሳናስቀምጥ ስታስተምሩ ምንም ስትሉ አንዳንዴ እኮ ደስ ስላችሁ እስራኤላውያን አሳማ የማይበሉት ኮቴ ዱዳ ነው ትሉናላችሁ። ኮቴ ክፍት መሆኑን እያየ ዝም ብለን ነው በየዋህነት እኮ ስንት ነገር የሰማናችሁ አድገናል። በደንብ ነው የምናውቀው። አሁን ደግሞ ስነ መለኮቱን እንኳን አይደለም ከመማር አይደለም እስከ ሌክቸር ማድረግም ከእናንተም አልፈናል። የምናውቀውን እናውቃለን። የእናንተን ባውንደሪ የማንነካበት ቦታ አለ። አንተ መዘፈቅ ነው ካልከው እዛ የምናቆምበት ቦታ አለ። ዶክትሪን ጋር ሲገባ እኔም አልወስንልህ አንተ እንድትወስነው አድርገን ትምህርቱን ስንሰጥ የምንቆምበት ቦታ አለ። ጀነራል ኮንሰፕቱን እንሰጥና ምርጫ